ወደ ሰሜን ኢትዮጵያ ክፍል እንሄዳለን። በቀድሞ ስሙ ሮሃ በኋላም ላሊበላ ወደ ተባለው አካባቢ። ሁሌም አዲስ ዛሬም እንደ ትላንት በአስደማሚ ታሪኩ የዓለምን ቀልብ ስለሚስቡት የሮሃ ወይም የላሊበላ ከተማ ድንቅ የሥነ ሕንፃ ውጤቶች ምን ቃኝ ነው የሚሆነው። አብራችሁን ቆዩ። ይህ ሎጎስ አርክቴክቸር ነው። ከአስገራሚ የሥነ ሕንፃ እንዲሁም የግንባታ እውነቶች ጀርባ ስላሉ አስደናቂ ታሪኮች የምናወራበት። ሰብስክራይብ በማድረግ ቤተሰብ ይሁኑ። የወደዳችሁትን ለወዳጅ ዘመዶ ያጋሩ። ወደ ታሪካችን። በተለምዶ የሥነ ሕንፃ አሰራር መሰረት ጥለን ወደ ሰማይ እንገነባለን። የሮሃ የሥነ ሕንፃ ጠበብቶች ወይም አርክቴክቶች ግን ከዚህ የተለመደ የሥነ ሕንፃ አሰራር ለየት ማለት የፈለጉ ይመስላል። እናም የኢትዮጵያ ደጋማ አካባቢዎች ወደ 1000 ለሚጠጉ ዓመታት በመልክዓ ምድራቸው ውስጥ የደበቁትን ሚስጥር እንመለከታለን። ይህ የአስደናቂዎቹ የላሊበላ ውቅር አብያተ ክርስቲያናት ታሪክ ነው። ነገር ግን እነዚህን አብያተ ክርስቲያናት ለመረዳት በመጀመሪያ ከኋላቸው ያለውን ሰው አእምሮ መረዳት አለብን። ንጉሥ፣ ቅዱስ እንዲሁም የድንቅ ስነ ሕንፃው ሙያ ባለቤት ስለሆነው ሰው። ባለራዕዩ ንጉሥ ላሊበላ የተወለደው በ12ኛው መቶ ክፍለ ዘመን መጨረሻ በዛጉዌ ሥርወ መንግስት ነበር። አፈ ታሪክ እንደሚለው ከልደቱ ጀምሮ ለታላቅነት መመረጡ ይታወቅ ነበር። በዚህ መሰረት ሲወለድ የንብ መንጋ ከቦት እንደነበረም አንድ ቀንም ታላቅ መሪ እንደሚሆን ምልክት ተደርጎ ይተረጎማል። ላሊበላም በኦርቶዶክስ እምነት መሰረት ተኮትኩቶ አማኝና አገልጋይ ሆኖ አደገ። በእውቀትና በጥበብ ካደገም በኋላም አንድ ቀን በጥልቅ ጸሎት ውስጥ እያለ መለኮታዊ ራእይ ታየው። በመላእክት እርዳታ በላስታ ስለሚሰራቸው ድንቅ ቤተ መቅደሶችን ተነገረው። ላሊበላም በጥልቅ መንፈሳዊነት በጾም በጸሎት ሕይወት ውስጥ ይኖር ነበር። ወደ ቅድስት ሀገር ኢየሩሳሌምም ጉዞ አደረገ፣ ቅዱስ ስፍራዎችን ለመሳለም። ከጥቂት ዓመታት በኋላም ወደ ላስታ ተመለሰ። በሰዓቱም ወንድሙ ንጉሥ ሀርቤ ኢትዮጵያን ይገዛ ነበር። በ1150 ዓመተ ምህረት በተወለደ በ50 ዓመቱ ቅዱስ ላሊበላ ከወንድሙ ንጉሥ ሀርቤ በመቀጠል የኢትዮጵያ ንጉሥ ሆነ። በዚህ የንግስና ዘመኑ ነበር በክርስትናው ዓለም ውስጥ ቀዳሚውን የቅድስና ስፍራ የምትይዘው ኢየሩሳሌም ችግር ውስጥ የወደቀችው። የኩርድ ሙስሊም መሪ የነበረው ሰላዲን ኢየሩሳሌምን ከመስቀል ጦረኞች ያዘ። ይህም ሁነት በኢየሩሳሌም የነበረው የክርስቲያን መንግስት እንዲወድቅ ምክንያት ነበር። እናም ከተለያዩ ሀገሮች የተውጣጡ ምዕመናን ወደ ቅድስቲቱ ሀገር የሚያደርጉት ጉዞ አደገኛ ያደረገው። ለዚህም ችግር የንጉሥ ላሊበላ መልስ ፖለቲካዊ ወይም ወታደራዊ አልነበረም፣ ስነ ሕንፃ ወይም አርክቴክቸር እንጂ አዲሲቷን ኢየሩሳሌም በኢትዮጵያ ምድር እውን ለማድረግ። አብያተ ክርስቲያናቱን በመለኮታዊ መነሳሳትና በንጉሳዊ አዋጅ በተሰባሰበ ጉልበት በተካኑ የድንጋይ ጠራቢዎችና ባለሙያዎች እንዲሁም አብያተ ክርስቲያናቱን በመንፈሳዊ ምሳሌነት ለመንደፍ የረዱ ካህናትና የሃይማኖት ማካሪዎች ነበሩት። እያንዳንዱ ቤተክርስቲያን ከአንድ አለት የተቀረጸ ሲሆን ብዙውን ጊዜም ወደ ምድር ተቆፍሯል። ይህ ማለት ምንም ለስህተት እድል የሚሰጥ ስራ አልነበረም። በሚገነባ ግድግዳ ላይ ስህተት ሊስተካከል ይችላል። እዚህ ላይ ግን አንድ ስህተት ዘላለማዊ ምልክት ነበር። እነርሱ ግንበኞች ብቻ አልነበሩም። ከተራራው ውስጥ ካቴድራሉን አይተው እናም ያልሆነውን ወይም የሚፈጠረውን ስህተት ለማስወገድ የሚችል ድንቅ እይታ ባለቤት ጭምር እንጂ። በዚህ መሰረት ስራዎቻቸው በኢየሩሳሌም የሚገኙ መልክዓ ምድራዊ አቀማመጥን፣ ጎዳናዎችንና ቅዱስ ቦታዎችን አንጸባርቋል። ንጉሥ ላሊበላም የሚሰሩትን አብያተ ክርስቲያናት ቅርጽ፣ አቀማመጥና መንፈሳዊ ገጽታዎች መመሪያ በመስጠት ስራውን በግሉ መርቷል። እናም ከንጉሥ አዋጅ ባሻገር እነዚህን አብያተ ክርስቲያናት መስራት መንፈሳዊ ጥቅም ያለው ቅዱስ ሀገራዊ ተግባር ተደርጎም ይወሰድ ነበር። የንጉሱን በጥበብ የተሞላ ትእዛዝና ጥልቅ የሃይማኖት ራዕይ በሁለት አስርት ዓመታት 11 ግዙፍ በአለት የተሰሩ አብያተ ክርስቲያናት እንዲጠናቀቁ አስችሏል። እነርሱም በ3 ልዩ ምድብ የተከፈሉ ነበሩ። በመጀመሪያው ምድብ ላይ ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ መስቀል፣ ቤተ ሚካኤል፣ ቤተ ጎልጎታና ቤተ ደናግል ሲገኙ፣ በደቡብ ወይም በሁለተኛው ምድብ ላይ ቤተ አማኑኤል፣ ቤተ መርቆሪዎስ፣ ቤተ ገብርኤል ወሩፋኤል እና ቤተ አባ ሊባኖስ ይገኛል። በሶስተኛው ምድብ ብቻውን ቆሞ የምናገኘው ቤተ ጊዮርጊስ። ከ11 አብያተ ክርስቲያናት መካከል ማለትም ቤተ መድኃኔዓለም፣ ቤተ አማኑኤል፣ ቤተ ጊዮርጊስ እና ቤተ ማርያም
ነፃ ሆነው በራሳቸው ሲቆሙ፣ ሌሎቹ 7ቱ አብያተ ክርስቲያናት ግን የጋራ ግድግዳ ከተቀረጹበት ተራራ ጋር ይጋራሉ። አብያተ ክርስቲያናቱም በዋሻዎችና በውሃ መፋሰሻ ቦዮች የተሳሰሩ ነበሩ። ከተገነቡት አብያተ ክርስቲያናት መካከል የመጨረሻ እንደሆነ የሚነገርለት ቤተ ጊዮርጊስ እጅግ ውብ በሆነ ኪነ ህንጻ አሰራሩም ከሌሎቹ የተለየ ሆኖ እናገኘዋለን። እንዲሁም ቤተ መድኃኔዓለም በግዙፍነቱ ከዓለም ትልቁ ፍልፍል ቤተ ክርስቲያን ሲሆን በዙሪያውም 36 አምዶች ሲኖሩት 34 የአክሱም ዘመን ስነ ህንጻ አሰራርን የተከተሉ መስኮቶችም አሉት። የላሊበላ ስነ ህንጻ ስራዎች ከጥንት የአክሱም ዘመን ንድፍ ሐሳቦች ጋርም ይዛመዳሉ። ከሁለት አስርተ ዓመታት በላይ የፈጁት ከአንድ ቋጥኝ የተሰሩት የ11 ውቅር አብያተ ክርስቲያናት ስራ በ1189 ዓ.ም ተጠናቀቁ። በዚህ ቅዱስ ስፍራም ታኅሳስ 29 የጌታ ልደት በሚከበርበት የቅዱስ ላሊበላ የተወለደበት ቀንም ይዘከራል። እናም ከአራቱም የኢትዮጵያ ክፍላት በሚመጡ ክርስቲያኖች እንዲሁም ከዓለም ክፍል በሚመጡ ጎብኚዎች የገና በዓል በልዩ መንፈሳዊ ህብር በላስታ ይከበራል። እነዚህ አስደናቂ ፍልፍል አብያተ ክርስቲያናት በተሰሩበት ኪነ ህንጻ ዘመን በተሻገሩት የግድግዳ ንድፎቻቸውና ስዕሎቻቸው እንዲሁም ተምሳሌታዊ በሆነው አቀማመጣቸውና በመንፈሳዊ ምሳሌዎቻቸው ዛሬም ለ1000 ከሚጠጉ ዓመታት በኋላም የሚነበቡ መጽሐፍት የሚታዩ ሕያው ምስክር ሆነዋል። ነገር ግን ዘመን ያዋየበው መልካቸው ሳይደበዝዝ ምስክርነታቸው ትውልድ እንዲሻገር የዚህ ዘመን ትውልድን ስራ ይጠይቃሉ። ጥንቅራችንን ስናዘጋጅ በግል ካሰባሰብናቸው መረጃዎች ባሻገር populararchaeology.com፣ wikipedia.org እንዲሁም bbc.comን ለመረጃ ምንጭነት ተጠቀም አበቃን።